የሰው ነገር ለመንጠቅ በተለይ እንዲሁ አለመስማማት ተፈጥሮ እንኳን ስትለያዩ አንዱን ንጭጭት ታርጋችሁ ራቁቱን ለመጣል የምትሮጡ ሰዎች በጣም ነውር። ምን ማለት ነው? አታውቁትም? ህሊና የላችሁ? ህሊና የላችሁም? እዚህ ያርጋችሁ በሆነ መንገድ በህግ በመናምን ልታሸንፉት ይችላል። ህሊና የሚባል ነገር የለም ወይ? ከየት እንደተነሳችሁ ረሳችሁት ወይ? እንዴት ነው ሰው በጣም ለፍቶ ወጥቶ ወርዶ ሌሊትና ቀን ሰርቶ ያፈራውን ሀብት በሆነ መንገድ ገብታችሁና ትዳር ስለያዛችሁ ብቻ መጨረሻ ላይ እንዲህ ብጥስጥሱ ነው ታችሁ ራቁቱን ለመጣል የምትሮጡ ሰዎች የት ነው እየሄዳችሁ ያላችሁት? ህይወታችሁን የሰጣችሁትን ሰው እንዴት ንብረትና ያላችሁን ነገር ማካፈል ያቅታችሁ? ምንድነው? እዚህ ምድር ላይ እኮ ምንም ይዛችሁት የምትሄዱት ነገር የለም። ምንድነው እንደዚህ የሚያንሰፈስፋችሁ? ስፔሻሊ የሆነች ግጭት ሲፈጠር ለደረስ ሲቀመጥ ያንንም ንጥቅ ውስድ አድርጎ በሰው ስም ቅይር፣ በዘመድ ባጎት በቤተሰብ ምናምን ቅይር አድርጎ ባዶ አድርጎ እጅድን አጣጥፎ ምናምን ነገር አፍጠርጎ ምንም እንዳላረገ ይሄ በጣም እኮ ነውር ነው። አንደኛ እግዚአብሔርን አለማወቅ በደል ነው፣ ኃጢአት ነው፣ እግዚአብሔር የሚጸየፈው ነው። እግዚአብሔር ሁሉን ነገር ያውቃል። ተደፍልፍልፍልፍ አድርጎ እንዴ እናንተ ወስዳችሁ ስም ስታዞሩ እግዚአብሔር ያላየ መስሏችሁ? አሁን እንደ ባዶ እንደተጎዳ እንደተበደለ ሰው እጅ አጣምሮ ሁሉንም ነገር ከሰው ለመንጠቅ እኔ ክርስቲያን ሆናችሁ በተለይ እግዚአብሔርን ቃል እየሰማችሁ በተለይ እንደዚህ አይነት ገብጋባና ሰቀቀናም የሆናችሁ ሰዎች እግዚአብሔር ምሕረቱን ያርግላችሁ። ንስሐ ግቡ። እንዴ እኛ እኮ በነጻነት እንድንኖር ክርስቶስ ነው ነጻ ያወጣ። በደስታ የምንኖረው ገንዘብ ሲኖረን አይደለም። አስተማማኝ ህይወት የምንኖረው ቤቶች ሲኖሩን አይደለም። መጽሐፍ ቅዱስ ሊዱና አንብቡ። የሰው ህይወቱ በገንዘቡ ብዛት አይደለም። ከመጎምጀት ተጠበቁ። ያንንም አይመራችሁ። ሞት ለማንም አይቀርም። የሰው ህይወት ማለት ልክ እንደ ወንዝ ውሃ ነው። ሁሉም ከምንጭ ይጀምራል። አንዳንዱ ከመንገድ ቀርቶ አንዳንዱ ከባህር ይደርሳል። የህይወት ወንዛችሁ ውስጥ ተስፋን አትጡ። የሰው ልጅ በቁሙ የሚሞተው ተስፋን ሲያጣ ብቻ ነው። እውነተኛና ሐቀኛ ሰው በመሆኔ ብዙ ሰው ርቆኛል፣ ብቻዬን ቀርቻለሁ የምትሉ ሰዎች ምን ጠብቃችሁ ነበረ? እዚህ ምድር ላይ ከማይወደዱ 3 ፐርሰናሊቲዎች ውስጥ እውነተኛ ወይም ሐቀኛ ሰዎች፣ በራስ መተማመን ያላቸው ሰዎች እና ብቻቸውን መሆን የማይፈሩ ሰዎች። እነዚህን ሰዎች ማንም ሰው እንደፈለገ ማድረግና ኮንትሮል ማድረግ ስለማይቻል ብዙም እዚህ ምድር ላይ ቦታ የላቸውም።